ይስጥልን እንደምን ሰነበታችሁ ሳምንታዊን ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን እንድትከታተሉን ግብዣችን ነው አሁን መገኘው ማኦሽ መንደር ነው ማኦ በቤንሻንጉል ጉሙዝ ከሚገኙ 5 ነባር ብሔረሰቦች መካከል አንዱ ነው እናም በዚህ በማኦሽ መንደር ከአንድ እናት ጋር ቆይታ አደርጋለሁ ያየሁትን የሰራሁትን በሙሉ ወደ እናንተ አደርሳለሁ እናንተ ተመልካቾቼ ይቅናሽ በሉኝ የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራው አማኑኤል ተፈራ አብሮኝ ነው እናንተ ከኔ ጋር ሁኑ ውሎ አዳር ተጀምሯል ማኦሽ መንደር ዝናብ እየዘነበ ነው ሁሉ ነገር አረንጓዴ ሆኗል ተመልካቾቼ እቺ ትንሽ ልጅ ባቅሟ ጨብጨኝ ይኒ ቆንጆ ፍየል እየጠበቅሽ ነው ጉበዝ አትፈሪ እንዳትሄድ ነው ገመድ ያሽው ያዣ እንዳትሄድብሽ እሺ የኔ ቆንጆ ቻው እሺ ትፈሪያለሽ እሺ እኔ እናት ድግ በይ እሺ Digaisi sola. Diga nashako. Nashafo. Kismaus. Hobi gilaki me. Tanish. Adama kizikis nashako. Ini ቋንቋ አልችልም ለምንድን ነው ተንበረከክሽው? አደሽቷላ ጊዜዎች የሱማ ወማኪ ኪጊም ደን ታሽማ አደሽቷል ከነ አማርኛ ትሰማያለሽ? አዎ ትንሽ ሰማ። ለምን ተንበረከክሽ? እንግዳ ሲመጣ እንደዚህ ነው ተንበረከከን ምን ሰላም ምን እንግዲህ ተመልካቾች እንዴት አይነት እንግዳ አክባሪዎች እንደሆኑ ይልኝ በሯ ላይ ስራ እየሰራች ነው እዚህ ጋር ጭስ እየጨሰ ነው ቁጭ ብላለች እኔ ከዛ መጥቼ ዲጋይሲ ሶላ ስላት ብድግ ብላ መጣ ብርክክ አለች ምንድነው ስል ባህል ነው እንግዲህ ለሰው ያላቸው ፍቅርና አክብሮት ነው እንግዲህ ራሱ ኢትዮጵያዊነታችን ለኛ ኩራት ነው እጅግ ነው ወደድኩሽ በጣም ነው ደስ ያለኝ በሄድኩም ማየው ሁሉ ደስ ይላልኝ በእኛ ብሔረሰብ ማኦ እንደዚህ ነው እንግዳ ሲንቀበል እንደዚህ ነው ምን እየሰራሽ ነው በር ላይ ቁጭ ብለሻል እዚህ ጋር ጭስ ልጅሽ ነው አዎ ልጄ ነው ስራ እየሰራሽ ነው አዎ ስራ እየሰራው እንግዲህ ዛሬ እኔ በእንግድነት አንቺ ጋር ልቆይ ነው ተቀበይኛለሽ ምትሰሪውን አብሬ እሰራለሁ አግዝሻለሁ እሺ አብረን እንሰራለን ያኔ ይዘሽ ነያ ኩባያው ይሄው ኦቾሎኒ ውስጥ አለ ይወጥ ነገር አለ ይዘሽ ነይ ይሄንን ነው አይደለም ያኔ ታች ያለው ድንጋይ ላይ ያለው ኦቾሎኒ ያለው ውስጡ አዎ ልትፈጪ ነው አዎ ይወጥ ነው ምን ወጥ ነው የምትሰሪበት አዎ እንደዚህ ጫነስ ያለች መፍጫ ይዛ የምትጠቀመው ትንሽ ትልቅ አለ ድንጋይ ትልቅ አለ ኦቾሎኒ ወጥ ነው የሚሰራው አልሽ አዎ ታዲያ እኮ ይሄ ራሱ ቅባት ነው ቅባት አይፈልግም ቅባት ብዙ በይሄ ነው የምንጠቀመው በእኛ ብሔረሰብ እንደዚህ ነው እንዘራለን አለች ሁለተኛው ዙር ስታደቅ ነው የደረስኩባትና ለሁለተኛ ጊዜ ስለሚደቅ ሞክሪ ብላ ነው የሰጠችኝ ያኛውን አትችልም ብላ በነገራችን ላይ ተመልካቾቼ ምንድነው የምታደርገው ይሄንን የእለቷ ስለሆነ ነው እቺን አጠር ያለሽ የምትጠቀመው የእለት አንድ ጊዜ የሚመገቧት ስትሰራ እዚቹ በቅርቧ እሽት አርጋ ዶቋቅሳ የምትሰራበት ነው እንደዚሁ ሰፋ አርጋ ስታዘጋጅ ደግሞ ይሄን በትልቁ ሁሉ ነገር አላቸው አላው እኔስ ቃም ባረጋት ምን ይልሻል እስኪ ቀምሽ አንቺ ታፍታለ እና እንግዲህ ኦቾሎኒ ራሱ ሽታው እንዴት ደስ እንደሚል ተመልካቾች ደስ ይላል በጣም ሁሌም ለምን ምግብ ላይ ነው ኦቾሎኒ የምትጠቀሙት የኛ ዘይት አንጠቀም በይሄ ነው የምንጠቀም ኦቾሎኒ አይነት ምግብ ሰሊጥ ወጥ ነገር ምን ሰራ ፓጋዝ ይባል ያ እንደ ቅንቅስ ነገር አለና ይሄ ጨምረን እንደ ቅንቅስ ነገር ነው የምንጠቀመው ከበራ ውስጥ ነው
ስለዚህ ዘይት የሚባል አትጠቀሙ። አንጠቀም። ጎበዞች ናችሁ። የዘይት ወጪ ቀንሳችኋል ማለት ነው። እንደዚህ የፈጨሽ ከቆየ በኋላ ዘይት ይወጣል። እንደዚህ ጨምጥ አድርገሽ እንደዚህ ስትይዝ ይወጣል በኋላ። ሁሉም አመጋገባቸው ትደግማለሽ የፈጨሽ የራሳቸው ጥበብ ነው። አሁን እንዴት ነኝ? አልሞከርኩትም። ሞክርሻል። በቃ ጥሩ ነው አንቺ። እኔ 10 ኪሎ በቆሎ ከዛም በላይ ቁጭ ብዬ በእጄ ነው የምፈጨው። አንቺ ይሄ እኮ ማለት በጣም ትንሽ ነገር ነው። አንቺ ሰነፍ ነሻል። ይሄም እኮ ቢሆን ጉልበት ይጠይቃል፣ መርቀቅ አለበት። ተመልካቾቼና ትልቅ ሰው ራሱ ይፈጫል በእጅ። እነሱ እኮ የወፍጮ ዘመናዊ ወፍጮ አለ። በሱ እነሱ የፈጫ አይበሉም። አይጣፍጥም፣ አይሆንም እንደዚህ ይላሉ። እንግዲህ ሁሉም ጋር በተዘዋወርኩበት ጊዜ ማየው ለገንፎ በወፍጮ አጠገባቸው አለ። ቴክኖሎጂው መብራት አለ። ግን በሱ ከምንጠቀም ብንፈጭ ራሳችን በእጅ ሴት ልጅ ተጠቅማ የምትፈጨው ነገር ሲበላ ይጣፍጣል ይላሉ ወንዶቹ። እንግዲህ ሴቶቹም ይሄን አምነውበታልና ከወፍጮ ይልቅ እንደውም አንድ ቦታ ምንድን ያየሁት ወፍጮ ተፈጭቶ የተቦካውን ሊጥ እንደገና ስትፈጨው አይቻለሁ በቆሎ። አዎ እኛም እንደዛ ነው። እንደዛም አለ ለማቅለል ከወፍጮ ቤት በኋላ እንደገና ሴቶቹ እንዲነኩት ይፈልጋል የትኛውንም ምግብ። እንግዲህ ሰነፍነሽ ብላለች። ይኸው ልቀቅላት ገና ይፈልጋል። ያግዝሽ እንዴ? ኧረ ተይ ወቶልን ያልሻል ሲሄት አትልም እኮ ይከብድሻል። ተይ ወቶልን ያልቻልሽ በጣም መድቀቅ አለበትና እንዴት ትችያለሽ ትለኛለሽ። አትልም። ቤት ውስጥ ሙቀት ስላለ ቤት ውስጥ አልሰራም፣ ውጭ ነው የምንሰራ። ዋው ፈልቷል። ዝም ብለሽ ጨምሪ አንቺ። ጨምር ቶሎ ፍጥነት። በሸክላ ድስት ነው ደግሞ የሚሰራው። ደስ ሲል ቆይ ተይ በቃ ይዘገይ። ሸክላ ድስቱ እንዳይሰበር። አዎ እንደዚህ ነው እንግዲህ። ወደ አንቺ ነው እንዲህ ነው እንግዲህ። ገንፎ የሚወጣበት ነው ተመልካቾች። ሸክላ ድስቱም እንዳይሰበር ያለች ቀስ። እሺ ፈራሽኝ። አልነካም። መቼም ከተሰበረ እንሰራለን፣ ችግር የለም። ራሳችን አንቺስ የሚበሉት እስከርሻ የሚመጡት ሰዎች ምሳቸውን ሳይበሉ እሷ ሰበረች ተብሎ አይሰብርም። አይዞህ እንግዲህ ተመልካቾች የበቆሎ ገንፎ ነው፣ ግን ፈጣን ነው አበሳሰሉ። ሸክላ ድስት ላይ ስለሆነ በጣም ፈጥኖ ነው ቶሎ ይበሰል። ግን ማሸት ይጠይቃል። አዎ ጎበዝ ናት። እዚሁ እንዳለ ለምንድን ነው እንደዚህ የምታረጊው? አየር እንዳይወጣው። አዎ በቃ እዚሁ ነው የምታስተካክለው። ይኸው ሰዎች እስከሚመጡ እንደዚህ ነው የምቆየው። ወጡ እስከሚወረድ አይገለበጥም። አዎ በቃ እንደዚህ ተደፍቶ ትኩስነቱን አፍኖ ወደ ላይ እንዳይቃጠልም ከላይ ወርታሽ ተለቆለታል እንዲቀመጣል። የሚገርም ነው። እንግዲህ ተመልካቾች ይሄ አሁን ጨምሮ ኦቾሎኒ የተፈጨውን ኦቾሎኒ ነው ምን ጨምረው። እንግዲህ ኦቾሎኒ ይኸው ጨምሮ ቀስ ብለሽ እሺ። እንዳይጓጉላል እንደዚህ አድርገሽ እሺ። እንዳይጓጉላለች እሷ እየሰራች ነው። እንግዲህ እኔ ደግሞ ይኸው በተና አድርጌ ይኸው ሁሉንም ነው የምጨምረው። ፍጥነት ይጠይቃል፣ ቅባትነት ስላለው ተያይዟል። እሷ ካላማሰለችው እንደዚህ ደግሞ አመሳሰሏ ራሱ የሚገርም ነው። እንግዲህ ይሄ እንጨቱን ይተውትና ቅርፊቱ ብቻ እንጨቱ ላይ ተልጦ እንዲህ ለብቻ ያወጡትና እንዲደርቅ ያደርጉታል። ከዛ በኋላ ደርቆ እንዲወቀጣል ማለት ነው። ፓጋዝ ነው የሚባለው ብለውኛል። እንግዲህ ይሄም እንደ አንድ ምግብነት ነው የሚጠቀሙት። መጀመሪያ ይሄን አይቼ እኔ ከየት መጣ ብዬ ነበረ። እንግዲህ ይሄ ነው ሂደቱ ማለት ነው። በማው ብሔረሰብ ቋንቋ ፓጋዝ በእጅሽ ነው የሚጨምረው። ትንሽ በቃ ሁሉም አይጨመርም። ሁሉ እየታየ ያየን በኦቾሎኒ የተሰራ ወጥ እንዲወፍርና እንዲዝልግልግ እንዲል ያደርገዋል ማለት ነው። ይሄ ተክል እጀም ትንሽ ስለሆነ ቶሎ ደርሶ ይመለሳል። አንቺ ረዘም ስለሚል እንዲህ አድርገሽ ስትመለሽ ድረስ አያስካል።
እንዳሰብሪ ቀስ በይ አልሰብራትም ይኸው በቃ ሞክርሻል አይ ጎበዝ ነሽ አንቺ አሁን ምግቡን ሰርተን ጨረስን ከዚህ ወዲህ ማቅረብ ነው የታሉ ሰዎቹ ታዲያ ሰዎች እርሻ ቦታ ነው ያለው ልጁ ሂዶ ይጠራል በቃ ሰዓቱ ደርሷል ከደኔም አብሬ እጄ ለምን አልጠራቸው የሚሰሩትልኝ ና እስቲ ና ማን ነው ስምህ ኢምራን ቻው በላቸው ለተመልካቾች ቻው ቦታውን በደንብ ታውቃለህ ግን ይዘኸኝ እንዳትጠፋ የታሉ እየሰሩ ደህና ነህ እንደምን ነህ አለን እንደማው ብሔረሰብ አካባቢ በዚህ ሰዓት እርሻ ቦታ ነው እርሻ ቦታ ነው በዚህ ሰዓቱ ሲደርስ ነው እንጂ ወደ ሰፈር የሚንቀሳቀሰው በአሁን ሰዓት እርሻ ቦታ ነው ሁሉም ሰው ማንንም ሰው በዚህ ሰዓት እርሻ ቦታ ነው ዝናብም ጥሩ ሰዓት ነው አሁን እኛ ስንመጣ እርጥብ የሆነበት ሰዓት ነው ደግሞ መሬታችሁ እኮ ምቹ ነው ድንግል መሬት እኮ ነው ያለው አዎ ድንግል መሬት ገና ያልተበላ መሬት ነው ያለው ምንም በቃ ንጹህ መሬት እኔ ደግሞ ዛሬ ቆንጆ ምሳ ቤት ውስጥ ለምጄ ሰርቻለሁኝ አሁን ኑ ይብቃችሁ ምሳ ደርሷል ልላችሁ ልጁ ሊጠራ ሲመጣ ና ብዬ አሳየኝ ሄጃቸዋለሁ ብዬ ነው የመጣሁት ለመሬት ነው ምንድነው የሚበቅለው እዚህ የሚፈልገው ነገር ጤፍም አለ ይበቅላል እዚህ ስንዴም ይበቅላል እዚህ በብዛት ግን በቆሎና ማሽላ ተጠቀማላችሁ በጣም ነው የምንጠቀመው በቆሎ ማሽላ የኛ እንጀራ የኛ ምግብ ነው በትክክለኛ የሚታወቅ ደግሞ ይሄ በቆሎና ማሽላ ቋሚ ምግባችሁ ነው ቋሚ ምግብ ይሄ ነው መሬቱ ግን የሰጡትን ያበቅላል ይሄ እንደዚህ ይሄ ስትቆፍሩ እንደዚህ ያረጉትና ያራገፍኩ ነው ማስቀመጥ ያለብኝ እሺ እንደዚህ ያረቹ ፀሐይ እዚህ ላይ ከደረሰ ይደርቃል በሁለት ቀን በሶስት ቀን ምንድነው ያሉኝ ተመልካቾቼ እኛ እየሰራን ይሄን ዜማ ስንጫወት በእርሻ ቦታ ነው እንዲበረታቱ ነው የሚዘፍኑትና ልጃገረዶች ከርቀት ሆነው ድምጻችንን ሲሰሙ ወደኛ ያመራሉ ድምጿ ልቧ ሁሉ ወደዚህ ነው የሚሆነው ብለዋል ምክንያቱም ወንድ ልጅ አሁን የዚህ መንገድ ላይ ቃስ ብለው ቢሄድ ኮቴያቸው ባይታየም የሴት ልጃገረድ ሽታው ይሰማል ነበር መስማት ያን ድምጽ ሲሰማ ደግሞ የበለጠ እዛ ቦታ ናቸው እንዴ እዛ ናቸው ወይ ብላ እንዲህ ብላ ታዳምጣለች ቀጥ ብላ ወደዛ ነው የምትመጣ ወደሚዘፈንበት ቦታ ነው የምትመጣ ምክንያቱም ያን ዘፈኑ ውስጧ ልቧን የሚነካካ እንትን አለ መልእክት አለው በሉ ለምን ቆየሽ ትለኛለችና ቶሎ በሉና ኖሽ በቃ እሺ በርቱ ቶሎ ነው ግን አትቆዩ እሺ ያው መጡልሽ መጣ ምን ልታረጊ ነው ዶሮዋን ዶሮን አርዶ ነው ምግቡ ወደ ቤት የሚገቡት ለምን እንደዛ ነው ባህላችን ወደ እርሻ ቦታ ሲመጡ ዶሮ ታርዶ ደክመህ ነው የመጣኸው ስለዚህ እንዲህ ነው የምደግፍህ ነው ምንድነው የሚባባሉት ማሽላ የበቀለው ጥሩ ይሆንልኝ ሰላም ይሁን ያሉ እንግዲህ ተመልካቾቼ ውጪ ሆኖ ዶሮ ሰጠቻቸው ዶሮውን አርደው ሀገራችን ሰላም ይሁን ምርታችን በሰላም ይብቀል ማሽላችን ቆንጆ ሆኖ ያፍራ በቆሏችን ቆንጆ ይሁን ጥሩ የምርት ዘመን ይሁንልን ብለው ተመራርቀው ወደ ቤት ይገባሉ እኛ ያዘጋጀነውን ገንፎ ለመብላት ይሄ ደግሞ በኋላ ነው ዶሮን እሺ አጥንቄን ገዝቦ እንቄም ማለቀ አቡቶ እኮ ነው እንግዲህ ተመልካቾቼ ቀደም ሲል ገንፎውን ሰርተን እንደዚህ አርገን ሸፍነን እንዳይቀዘቅዝ ነበር ያስቀመጥነው ገንፎ በዚህ መልኩ ተዘጋጅቷል የበቆሎ ገንፎ ነው ማባያው ደግሞ ኦቾሎኒ ፈጭተን የተሰራው ወጥ ነው እንግዲህ እሱን ደግሞ እዚሁ ላይ ነው የሚደፋው እዚህ ላይ ነው የምንጨምር
ዝም ብሎ እንዲ ዙሪያው አዎ እስቲ ጨምሪ በቃ እንደዚህ ይዘንላቸው እንሂድ እንግዲህ ተመልካቾቼ በዚህ መልኩ የተሰራው ኦቾሎኒ የተፈጨበት ምግብ ሌላም ቅመም ገብቷል ምንድን ነበር የጨመርንበት ቅመም የተፈጨው ዱቄት የሚመስለው ነገር ፓጋዝ እሱ ነው ያያዘው እንደ ቂንቄስ ተመልካቾቼ በዚህ መልኩ ምግቡ እዚህ ጎጆ ውስጥ እየገባ ነው ተንበርከከሽ ነው ተሰጠሽ ተንበርከክ እንደዚህ አርጋ ብርክክ ትላለች ሴቶች ለወንዶቹ ምግብ ሲያቀርቡ በርከክ ብለው ነው የሚያቀርቡላቸው ይሄ አክብሮታቸው ነው እነሱም ደክመው ለፍተው ሲመጡ ቀደም ብዬ ምን አየሁኝ ከውጪ ሲመጡ ዶሮ አርደው አስቀምጠው ነው የገቡት ምንድነው ብያት ነበር ደስታችንን ለመግለጽ ነው ዶሮ ምናቀርበው ይሄ አገራችን ሰላም ትሁን ምርታችን ማሽላው በቆሎ ጥሩ ሆኖ ያፍራ ጥሩ ምርትን ሰብስብ ብለው መልካም ምኞት ተመኝተው ገብተዋል እንግዲህ ይሄው እኔም ደግሞ በእንግድነት መጥቼ ሞያ ለምጃለሁ እስቲ ቅመሱ እሺ እንደውም አንቺ አንድ ጊዜ ብትቀምስልሽ እናንተ ቅመሽ አንቺ እሺ ተመልካቾች ኦቾሎኒው ልዩ የሆነ መልእክት አለው በጣም ነው የሚጣፍጠው የተባረከ ይሁን ደክማችኋል ብሉ እሺ አሜን እንዴት ነው ምግቡ ጥሩ ሰርቻለሁ ተለማምጃለሁኝ እንጃ እንደውም ከዚህ በፊት የለመደ ሰው ነው የሚያስመስል እንጂ በጣም ነው የሚጣፍጠው እንደውም መልስ አለው በጣም ጎበዝ ነኝ እኔም ደስ ብሎኛል ውሎ አዳሬን ከናንተ ጋር በማድረጌ በጣም ነው ደስ ያለኝ እንግዲህ እንዳቅሜ ሞክሬያለሁ ተመገቡልኝ ደክማችኋል ተመልካቾቼ በነገራችን ላይ ወንዶቹ ለብቻ ከተመገቡ በኋላ ሴቶቹ ደግሞ ለብቻ ነው የሚመገቡት እኛ እዛ ከሴቶቹ ጋር መገባለሁ እኔ ሄዳለሁ ለነሱ መልካም ገበታ ይሁን ምንድነው የምንሰራው እንግዲህ እኔና አንቺ ቦርድ ነው የምናጥል ወንዶች ደግሞ እስከዛ ስጋ ነው የሚያበስሉ እኔም ቁመት አግኝቼ ጭንቅላቴ የሚመታኝ በራገኝ አሁን ቦርድ ነው የምናጥል እኔና አንቺ እስከዛ አምጪ ይሄ ኔ ጨምራለሁ ኔ አንቺ እዚህ እኔ ሊያስ አዎ እንደዚህ ነው እንደዚህ ይጠላል ማለት ነው የሚወፍረው ደግሞ ታቀጥኛለሽ እሱ እዚህ ላይ እስቲ ውሃን ጨምራለህ ይጂ ውሃ አምጪውን ወፍሯል ይሄ አይወርድም ይወርዳል በእንቺ እስቲ እጅሽ እንደዚህ አድርጊ አንቺ እኔ እኮ ፈሰሰ ይብቃቸው በቃ አሁን እንግዲህ ይሄ በደንብ ከውስጡ ያለፈውን ነገር አጥሎ ይመልሳል ማለት ነው እቺ እነሱ ቤንሻንጉል ጉሙዝ መጥቼ የተለያየ ቦታ ላይ አየኋት ለእናቶች ጥሩ ማጥለያ ናት
በዚህ ውሃ እየተጨመረ እየቀጠነ በዚህ ተዘጋጅቷል በቅል ላይ ማለት ነው። እነሱ ዶሮዋን ጠብሰው መመገብ ሲጀምሩ ይሄ የተቀዳው ቦርዴ ያጠለልንላቸውን እስከዛ ይከደንና ለነሱ ይሰጣቸዋል ማለት ነው። እንደነገረችኝ በመጠጫም አይደለም የሚጠጡት። ይሄ ራሱ በዚህ በተዘጋጀለት ቦታ ላይ እንደገና በሌላ በታጠበ ቅል እንቀንሰውና እንደዚህ ይዘሽ መጣሽ። ይሄን ቅሉን ነው በዚህ እንሰጣቸዋለን። እያዞሩ እየተቀባበሉ ይጠጣሉ። ልክ ነኝ አይደል? እና እንቀንሰው ወደሱ። ቀንሽ እዚህ እሱን ክድና አርጊው ሰጅና አይፈስም። አይዞሽ ምንድነው የምታረጓት? አይ ልንጠብስ ነው እዚህ አጥበን። በቀዝቃዛ እንዴት ገለባው ይለቃል? አይ ከጣጥበን በኋላ እዚህ ካረገን ቶሎ ነው የሚለቀው ቆዳው ማለት ነው። ዶሮዋ እዚህ ላይ ልትጠብሷት ነው ከነገለባዋ። ግን ውሃ ካስነካት ትርስና ቶሎ ገለባዋ ይቃጠላል፣ ቶሎ ይለቃል። ለዚህ ነው የምታጥቧት? እኔ እኮ በፈላ ውሃ ሙልጭ አርጋችሁ እንድትገነጥሏት ነበር። በእኛ ባህል እንደዛ ነው። ወንዶች ናችሁ እንደዚህ የምታረጉት? ወንዶች። እንግዲህ ወንዶች ከሆናችሁ እኔ እንግዲህ በማየት ላግዛችሁ። ምንድነው እያረካት ያለው? ቆጣው እንትኑ ያወጣው ነው ገለባው ነው። ለምን ውሃ አስነካችሁ ብዬ ነበር። ላባው ውሃ ከነካው ሲገባ ቶሎ ቶሎ ይለቅልናል አሉ። እንግዲህ ይሄው አብሮ ወንዶቹ ነው የሚጠብሱት። ወይኔ ከነ ገለባው አቃጥለው ጨረሷት። በሰለች በቃ ገና ነው ገለባው እንዲወጣ ነው። ሴቷች ይሄን አትሰራም? ሴትም አትሰራም፣ ወንድ ነው የሚሰራ። አንተ እውነትህን ነው። እሳት ሲበላው ለቀቀ። ይለቃል። እኔ ሙቋሃ ፈልቶ በሙቋሃ ነው ሲላጥ ማቀው አይደለም። ለካስ እንደዚህ ሰዓትም ላይ ከነገለባው ሲለበለብ ይለቃል። ልክለኛ ባህላችን። ተመልካቾቼ ነጭቶ ጨረሳት። ገለባው እየወጣ ነው። አሁን ገለባው ከወጣ በኋላ ከዛ ገና እንቆራረጣለን ማለት ነው። እንደገና ቆራርጣችሁ ነው እዚህ ላይ? ከዛ በኋላ እንጠብሳለን ማለት ነው። እሳቱ እኮ አለቀልክ። ምንም አይልም። እሳት አለ፣ ይሄው እንጨት አለ። ይበቃል እንጨቱ ራሱ። የሚገርመው ተመልካቾቼ ገለባዋ ነው እንጂ የተቃጠለው የዶሮዋ ቆዳ ምንም አልሆነም። ተቃጠልክ አይደል? ኧረ ምንም አይልም። ለምደናል። ካቡ ማዳ አኖጎ ካቡ ማዳን ወንሱ እንቁላሱ እንግዲህ ይሄን አንጪን ያለኝ እሺ ብየዋለሁ። ሊገነጣጥልበት ነው። ይሄው ገበቴ ነው በአማርኛ። ጎበዝ ነህ። ዶሮ እየገነጠልክ ነው ማለት እኮ ነው። ተመልካቾቼ አንድ ሴት ልጅ ዶሮ ብልት እንደምታወጣው በሙሉ እያየሁት ነውና በትክክል በስነ ስርዓት ነው እየቆራረጠ ያለው እስካሁን። አሁን እነሱ ጋር ያየሁት መላላጫ ብቻ ነው ያላወጡት። አንተ መላላጫ ነው የሳትከው እንጂ ዶሮ ሙሉ ለሙሉ መገንጠል በጣም ትችላለህ። በጣም ነው የምችለው። አንተ እንዳትቃጠል። እሷ በስላለች አውጣት እንጂ።
abo sianabson abo yeni yetoma abo kolparpariko abo kolswaliko abo tokono abo kolswaliko abo asia zifashono abo asia munabini abo soli solo abo innashko abo kosha siafa abo no gasihal abo abisa koy shulbo abo uyera kozgab kozo abo uyera kozab kozo asia min shishwalte abo እንግዲህ ከዚህ ከተቆራረጠ ሁሉም መቅመስ አለበትና ይዤላቸው ልሂድ። እኔም የለበስኩት የማኦ ባህላዊ ልብስ ነው። እህቴም የለበሰችው የማኦ ባህላዊ ልብስ ነው። እንግዲህ እያንዳንዱ ጌጦቹ ምን ይመስላል የሚለውን ልታስረዳኝ ነው። በነገራችን ላይ ግን ይሄ አልባሳት አሁን በዘመናዊ መልክ ተሰርቶ ነው የምታዩት። ይሄንንም ይጠቀማሉ፣ ይሄንንም ይጠቀማሉ። እንግዲህ እንደተነገረኝ ከሆነ እነዚህ ጥለቶቹ እያንዳንዳቸው መልእክት አላቸው። በነገራችን ላይ ማኦዎች በማር ምርት ይታወቃሉ። ስለዚህ ማር አምራች መሆናቸውን ለመግለጽ ይሄ ከለር ተመርጧል። ጥቁሩ ደግሞ ገጽታቸውን የተፈጥሮ ውቡ ቆዳቸውን የሚገልጽ ሲሆን ነጩ ሰላምን ይገልጻል። አረንጓዴው ደግሞ አምራች መሆናቸውን ለመግለጽ የተቀመጠ ነው ተብያለሁ። ይሄ በሰርግ ጊዜ በሰርግ ጊዜ ሴቷ የምትዋብበት ነው። አዎ ገና አዲስ ሙሽራ ከሆነ በሙሽራ በይሄ ነው። እሺ የካሆነ ደግሞ ሁለት ፍሬ ብቻ ነው እዚህ ላይ ለሴቶች ገና አዲስ ያላገቡስ ልጃገረዶች ከሆኑ እቺ በቀጭኗ ሁለት ፍሬዋን እንደዚህ በሰፊው አጊጣ አታራግም። አይሆንም። ይሄ ምንድነው የሚባለው በማው? ጺልቷን። ይሄስ ጺልኳባ እንደዚህ ክንዷ ላይ ነው የምታረገው። ይሄ ያገባች ሴት ምልክት ነው። ራሷ ናት የምታጌጥበትን የምታዘጋጀው ወይስ ስታገባ ባሏ በስጦታ ይሰጣታል? ወይ የአባቷ ይት እሷ ነው የምትሰራ። የማኦ ሴት ሙሽራ ሆና የምታጌጥበት ነው። ካገባች በኋላ እንግዲህ ማግባቷን ይገልጻል። ካንገቷ አታወልቅም። አታወልቅም። ይሄ ወገብሽ ላይ ያረክሽውስ? ይሄ ወገቤ ላይ ደግሞ ያገባች ሴት ያገባች የማኦ ሴት እንደዚህ ነው የምታጌጠው። ይሄ ደግሞ በቀለበት ጊዜ የሚደርጎ ይሄ ነው። በእኛ ቀለበት እሱ ይዞ የሚመጣ በብር ነው የሚሰራ። የማኦን ልጃገረድ መጥቶ አጭቶ ተፈቅዶለት የሚያገባው እንደ ጥሎሽ እንደ ቀለበት ይሄ ከብር ነው የሚሰራው። ይሄንን ነው አምጥቶ የሚሰጣት። እንግዲህ እንደ አቅሙ እንደ ቻለው አንድም ሁለትም ከዛም በላይ ሊያረግላት ይችላል። እንደ ሀብቱ መጠን በብር ያስጌጣታል ማለት ነው። ልክ ነኝ። ይሄ ግን አሁን በዘመናዊ መልኩ ተሰፍቶ ያለውን የማኦን ባህላዊ ልብስ ነው የለበስኩት። ይሄ የሽመና ውጤት ነው። እንግዲህ ይሄን ይመስላል። አንድ ሴት አጊጣ እንደዚህ ያምርባታል ማለት ነው። እና እዚህ እነሱ ጋር ማኦ እናቶች ጋር በነበረኝ ቆይታ ተመልካቾቼ እጅግ በጣም ነው የተደሰትኩት። አመሰግንሻለሁ። እኔ አመሰግንሻለሁ። እሺ ደስ ይለኛል። ሀገራችን ሰላም ትሁን። ባህላችን ለማወቅ እዚህ ድረስ ስለመጣሽ እናመሰግናለን፣ እንወድሻለን ያሉት እኔም በውሎ አዳር ዝግጅት ክፍል ስም ከልብ ወዳችኋለሁ። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው አማኑኤል ተፈራ አብረናችሁ ነበር። ደህና ሁኑ። ለሳምንት ቀጠሮ ያዙልኝ፣ እንጫወት።